ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ለሁላችሁ አልሐምዱሊላህ። ውዶቼ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት የብርሃኔ ለሀም አሰራር ነው። በጣም ቀላል ነው፣ ትወዱታላችሁ። እስከ መጨረሻ ቪዲዮን ተከታተሉት። በጣም ነው የሚጣፍጠው ማለት ነው ውዶቼ። የህንዶች ምግብ ነው፣ በተለይ በብርያኒ እኛም እንቅመሰው እንጀርበው ብለን ጀርበናል። በጣም ነው የሚጣፍጠው ማለት ነው ውዶቼ። ወደ አሰራሩ እንሄዳለን። ዘይት መጥበሻ ላይ አድርግና በዛ አርግተን ሽንኩርት እንደምታዩት በቀጫጭኑ ከተፌ ዱቄት ጨምሬ እጠብሰዋለሁ። ዱቄት የሚጨምርበት ምክንያት ዘይት እንዳይዝ ፈልጌ ነው። ማንኛውም ምግቦች ዱቄት ሲጨምሩ ዘይት ብዙ አይዝም ማለት ነው ዶቼ፣ እንደሚጠባበሱ ነገር። ከዛን እዚህ ጋር ናና እና የሾርባ ቅጠል አዘጋጅቻለሁ ብርያኔ ላይ። እነዚህ ሁለቱ በጣም ነው የሚያጣፍጡት ማለት ነው። እነዚህን በቀጫጭኑ ነው የምከትፉት። የሽንኩርት የሚያበሰለልኝና ትንሽ ብራውን ሲሆን ይበቃዋል፣ አውጣዋለሁ ማለት ነው። እንግዲህ ግማሹን እናወጣለን፣ ግማሹን እዛው እንተዋለን ማለት ነው። ለዛ ነው በዛ አድርጉ ያልኳችሁ። ያው የተዛ ውስጥ የታውነው ውስጥ ስጋዬን እጨምራለሁ ማለት ነው። ያስተራፍነውን ደግሞ በኋላ ላይ ማለቂያው ላይ እንጨምራለን። ስጋዬን ጨምሬ ጨርሻለሁ። እዚህ ጋር ወረቃ አር ቅመም እየተጠቀምኩኝ ነው። እናንተ ቤታችሁ ውስጥ ያለ ቅመም መጠቀም ትችላላችሁ። እና ደርሲን ሀብ ተጠቅሜ ያለው እና እያገላበጣችሁ ትንሽ በዘይቱ ይጠበስ ማለት ነው። ዘይት እንዳታበዙ፣ ለወጥ መሰሩትን ያህል ነው ማለት ነው። ሽንኩርት የምትጠቀሙት ዘይት ያህል ነው የምትጠቀሙት። እየከደናችሁ ያወጣችሁ ትንሽ ብራውን እስኪሆን ድረስ አብስሉት ማለት ነው። ተወዶቼ አሁን ከለሩን እየቀየረ ነው። ቶሎ ቶሎ መስሎ ይይዝባቸዋል ማለት ነው። ዘይት ስላለው ጥብቅ አሮት ይዛል ድስቱ። እዚህ ጋር ነጭ ሽንኩርትና ዝንጅብል በደቃቁ የተከተፈ ጨምሬያለሁ ብርያኒ ላይ። እነሱ ሁለቱ በጣም ነው ደግሞ የሚጣፍጠው፣ እሱን ትጨምራላችሁ። በመቀጠል ቅመም ነው የምጨምረው። እናንተ ቤታችሁ ውስጥ ያለውን ቅመም መጠቀም ትችላላችሁ። እኔ ከመሆን በርበሬ፣ እርድ ተጠቅሜ፣ የተፈጨ ሽንኩርት፣ የተፈጨ ቀይ ሽንኩርት፣ ቤታችሁ ውስጥ ያለውን መጠቀም ትችላላችሁ። እናዋህዳለን። ተወድቼ እንደዚህ ሆኖልኛል። ከዛን የተፈጨ ቲማቲም አለኝ፣ እሱን እጨምራለሁ። ልብ በሉ ያለ ውሃ ነው እያበሰልኩ ያለሁት። ብርያኒ ላይ ውሃ ብዙ አይገባም፣ በቲማቲም ብቻ ነው የሚበስለው ማለት ነው። እንዲሁም ደግሞ እዚህ ጋር ሩዜን አጥቤ ለ10 ደቂቃ ዘፍዝፌ ነው ማበስለው። 10 ደቂቃ መቀመጡ ጥሩ ነው። ሩዛችን ፍት ይልና ረጃጅም ይሆናል ማለት ነው። ውዶች አያችሁታ፣ ከቲማቲም ጋር ሲሆን ራሱ ሶስ አለው ማለት ነው። እሳት በልኩ አርግታችሁ እጃችሁ በደንብ እንትን እንዳይለይ ከምግቡ እየሄዳችሁ እያማሰላችሁ ሌላ ስራ መስራት ግን ይቻላል። ውዶች አያችሁ፣ ውሃ እንዳልኳችሁ አይጨመርም። ቀስ እያልሽ እያበሰላችሁ። በመቀጠል ዘባዲ ነው የሚጨምረው። እናንተ እንደ ቤታችሁ ነው። ብዙ ሰው ከሆናችሁ በዛ ማድረግ ይቻላል። በዛ ስታረጉ ደግሞ ዘባዲም 2 መጠቀም ትችላላችሁ። ጠቀሞቹን ሁሉንም መጨመር ማለት ነው። ወዶች አያችኋ፣ እንደዚህ እያደረግን የዘብ እናበስላለን። ከዛን ቅድም በተደቀቁ ይከተፍ ያልኳችሁ ናና እና የሾርባ ቅጠል ጨምራለሁ። እዚህ ጋር ደግሞ ሩዜን ነው ማበስለው። ሄል፣ ቁርንፉድ፣ ጨው ጨምሬ ሩዝ ቀቅላለሁ። ነጭ ሩዝ ማለት ነው። ሩዜ በቃው አጣጣለዋለሁ። ያው ስጋዬም ይህን ይመስላል ደርሶልኛል ማለት ነው። ይበቃዋል። ከዛ ነው ሩዜን ካጠለልኩ በኋላ ስጋው ላይ እንሰንሳለሁ። እዚህ ጋር ልብ ማለት ያለባችሁ እሳት በጣም በትንሹ መሆን አለበት። ጨርሰናል። ከዛ እንደዚህ አስተካክዬ ሸፍነዋለሁ ማለት ነው ውዶቼ። ከዛ ለ10 ደቂቃ ሸፍኛ አስቀምጬው እንትን እላለሁ። ግን እዚህ ጋር ከመሸፈናችን በፊት እዚህ ጋር ፉድ ከለር የተጠቀምኩት፣ እናንተ ዛፋራ መጠቀም ትችላላችሁ። ቅድም ያስተረፉትን ነጭ ሽንኩርት ጨምሬያለሁ። እንዳልኳችሁ ይኸው ሸፍኛለሁ። ለ10 ደቂቃ አስቀምጣለሁ ውዶቼ። ከ10 ደቂቃ በኋላ ይሄን ይመስላል። ማሻአላ ተባረከላ። ጀርቡት ነው የምላችሁ። በቃ ሰርታችሁ ቀመሱት ነው የምለው ውዶቼ። በጣም ነው የሚጣፍጠው። ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ላይ አስቀምጡልኝ። አዳዲስ ቪዲዮ ስለቅ እንዲደርሳችሁ
የደወል ምልክቷን እየተጫናችሁ ዶቼ አያችሁት እንዴት እንደሚጣፍጥ ዘባዲ ጨምራችሁ መብላት ነው ማለት ነው ዶቼ። በጣም ነው የሚጣፍጠው። ብቻ ቀመሱት ነው የምለው። እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ